ሰላም ለእናንተ ይሁን። ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉም አማን፣ ሁሉም ሰላም። ሁላችሁንም ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ፣ ከልብ አመሰግናችኋለሁ። ሁሌም እንደምለው ላይክ፣ ሰብስክራይብ ባታደርጉም ችግር የለውም፣ ችግር የለውም። ይህ ስራ እንደሆነ ታውቁታላችሁ። ስራው ግን ያው ቪዲዮ እንዲቀመጥልን እያንዳንዱ ነገር ስትቀርጹ በቃ ለነገ ማስታወሻችሁ ለነገ እንዴት ነበረ ሰው ሀገር ስንሰራ ምን ያህል እንችላለን ምን ያህል እንትላለን እና እንደማለትና ያም ደግሞ አንዳንዴ ሰዎች ከብዙ ሰዎች ስለምንማርበት ያው አሰራሩ የተለያየ ቢሆንም ያው መስራት ነው እና ዛሬ የምንሰራው ወርጋነብ ነው። ወርጋነብ ይሄ ወርጋነብ ነው። ሁሉም አንድ ናቸው እና ወርጋነባችን እንከፍታለን። ከዛ እናንጠፈጥፈዋለን ማለት ነው። ለቅለቅ ማድረግ አለብን፣ ምክንያቱም ጨዋማ ስለሆነ ትንሽ ጨው መሄድ አለበት ማለት ነው። ከዛ ደግሞ ዋናው ነገር ሩዝ ማስሪ ይባላል። ኤሽ ማስሪ ወይም ደግሞ የኛ ሀገር ማስሪ ነው የሚባለው እና እዚህ እንግሊዘኛ የለውም መሰለኝ መሆን ይሄ ነው ማለት ነው። አሁን ይሄን እናጥባለን። ከዛ እናጥብና እናቆላላለን ማለት ነው። ብዙ መቁላላት የለበትም፣ ምክንያቱም ይይዛል። እጅ ከያዘ ውስጡ ስጠቀልሉ በቃ የመለጠጥ ባህሪ ያለው እና ብዙ መብሰል የለበትም ማለት ነው። በጥሬው ማድረግ ይቻላል። ያው በጥሬው ትንሽ አሰራሩ ይለያል። እኔ ግን እንትን ነው የማደርገው እና ምንድን ነው እዚህ ጋር ሽንኩርት አለን፣ እዚህ ጋር ቲማቲም አለን፣ እዚህ ጋር ይሄኛው ሽንኩርት አለን። ይሄ ቅጠሉ ሽንኩርት ማለት ነው። ማሳየት ይቻላል። ሁሉም አሉ። ይኸው ይሄ ሽንኩርት ማለት ነው። ከዛ ደግሞ በቁድኔስ አለን። በቁድኔስ ማለት ደግሞ ይሄ ማለት ነው። ይሄ ነው በቁድኔስ። ከዛ ደግሞ ናና አለን። ናና ማለት ደግሞ ይሄ ነው ማለት ነው። ይሄ ነው ናና። ከዛ ምን አለን? ይሄ ቃሪያ አለን። ቃሪያ ሁሉም ያውቀዋል። ቃሪያ ነው። እንደውም ማምጣት እችላለሁ። ቆይ ላሳያችሁ። ቃሪያ የሚያቃጥለው ቃሪያ ማለት ነው። ከዛ ምን አለን? ክዝበራ ወይም የድንብላል ቅጠል ማለት ነው። የድንብላል ቅጠልም ያው ነው፣ እንደ በቁድኔስ ነው ይመስል ያው ነው። ሁሉም አሉ። ከዚህ ችግር የለውም። ከዛ ሽንኩርታችንም ይሄው፣ ቲማቲማችንም ይሄው፣ እዛ ሎሚ አለን። ሎሚያችን እንጨምቃለን። ይሄው ጨምቀናል። ያው እዚህ ማንኪያውን ተሳረግበት እዚህ ነው እንትን አለና ከዛ ምን አለ? እንዴት አምራለን! እንዴት አምሮ ሁለት አይነት ነው ያለ፣ ፍሬ ያለውና ፍሬ የሌለው። ይሄን በውሃ አድርጎ እንትን ማድረግ ማለት ነው። ከዛ ደግሞ ምን አለ? ይሄ አለ። ይሄ ራሱ ነው በቃ። ይሄና ይሄ አንድ ነው። ይሄና ይሄ አንድ ነው። ያው ይሄኛው በጁሱ ያኛው በፍሬው መሆኑ ነው ማለት ነው። ከዛ እንዴት ድብስ ረመን ሁሉም ነገር ማንም ያውቀዋል። ለእንትንም ይጠቀሙበታል፣ ለሰላጣ። ከዛ ምን አለ? ዘይቱን ወይም የወሪያ ዘይት። ከዛ ምን አለ? ነጭ ሽንኩርት ያው አዘጋጅቼ ስለማቀርብ ነው። ከዛ ሩዛችን እናጥባለን። አሁን በደቂቃ ነው የምንጠቀልል ማለት ነው። ለመጠቅለል ነው ሁሉ። አሁን ሩዛችን እናጥብና ሽንኩርታችን እናቆላላለን። በደንብ አይቆላላም፣ ዝም ብሎ ለብ። እዚህ ጋር ይኸው ዘይታችን ጨምረናል። ከዛ ሽንኩርት ምንም ችግር የለው። ይሄ እንትኑ ዘይት በቁድኔስና ከዝበራ እነዚህ ቅጠሎቹ በኋላ ነው የጨረሳ ሲወጣ ማለት ነው። አሁን አቁላልተናል። ቅመም እንጨምራለን። የቅመሙ እንዳለ ቅመም አለን፣ ሁሉ ቅመም አለን ያላችሁ ቅመም ማለት ነው። ከዛ እናቁላላለን። ማቁላላት ብዙ አያስፈልገውም። ከዛም እንደምጨምር ሎሚ ጨምርና ከዛ እንጨምራለን። ቅድስት ሚካኤል እንደታምር ማለት ነው። እንደታምር ጨምረናል። እንደታምር ሁለት አይነት ነው ብያችኋለሁ። እዛም ያሳየችኋል ማለት ነው። ከዛ ድብስ ረመን
እንጨምራለን። እኛ ቤት በነገራችን ላይ ድብስ ረማን በጣም የሚወዱት። ከዛ እንጨምራለን ሩዝ። ከዛ እንደዚህ እናቁላለን። እናቁላላት አያስፈልገውም ግን ያው ስታደርግ የሚበስል ነገር አለ። ከዛ እንጨምራለን። አሁን ደግሞ ነጭ ሽንኩርት እናደርጋለን ማለት ነው። ዝም ብለን ገልበጥ እንደዚህ ገልበጥ 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 ማለት ነው። ነጭ ሽንኩርት እንዳይረሳ። ከዛ ይሄው ነጭ ሽንኩርት ደግሞ እንጨምራለን። ነጭ ሽንኩርት በስ ያስፈልገዋል በደንብ ማለት ነው። አሁን እናጠፋለን። አያችሁት? በደቂቃ በቃ ማጥፋት በደንብ እንደዚህ ተቀላቅሏል። እናጠፋዋለን ማለት ነው። ቀላቅለናል። ከዛ አሁን ስለሚወጣ ምን እንደምጨምረው ናና፣ ክዝበራ፣ በቁድንስ፣ ቃሪያ አሁን መጠቅለል ብቻ ነው። ከዛ ይሄው በደንብ ተቁላልቷል። ተቁላልቷል ሳይሆን ተቀላቅሏል ማለት ነው። ምክንያቱም ከተቁላላ ጭምልቅ ነው የሚለው ይያያዛል። ይሄው አሁን እየጠቀለልን ነው። ይሄ ሁለት እንትን ወርቃነብ ነው። ሁለት ብጡል ወርቃነብ ማለት ነው። እንጠቀልላለን ማለት ነው። በጣም ብዙ ነው። አንዱ ራሱ እዩት። አንዱ ጉንጉን ራሱ እንዴት እንደሚበዛ እና ይሄን እንጠቀልላለን። እንደዚህ አድርገን ነው የምንጠቀልለው። ይኸው ሩዛችንም በዚህ ልክ መስሏል ማለት ነው። ከዛ የተቀለልን በዚህ እንደረድረዋለን። ደርደራ ፍሬዘር እናደርገዋለን። በሚፈለግ ቀን ልክ እንደዚህ አይነት ሳልሳዎችን አዘጋጅተን እንትን እናደርጋለን ማለት ነው። እናቀርባለን ማለት ነው። አሁን ይሄው መልፎፋችን እንደዚህ ጠቅልለናል። ወይ ብቻ አይደለም ይሄ እንዳለ ፍሬዘር ከተትና ከዛ እንትን ይላል ማለት ነው። ሲፈለግ ቀን በብረት ድስት እንደረደርና በብረት ድስት ከደረደርን በኋላ ይሄን አሁን ፍሬዘር እናስገባዋለን። ከፍሬዘር ደግሞ በብረት ድስት እንደረደርና ልንሰራ ስንፈልግ ማለት ነው ዘይቱን እናደርጋለን። ከዛ ድብስ ራማን ይሄ ድብስ ራማን ነው እንዳየነው ማለት ነው። ከዛ ደግሞ ሂንድ ተምር አለ። በነገራችን ላይ ሂንድ ተምር ሁለት አይነት ነው። ይሄኛው አለ፣ ይሄኛውም አለ። ይሄኛው ፍሬ ያለውም አለ ማለት ነው። ከዛ ሎሚ ጨምቀን ከዛ ዘይት ዘምናለን። ፍልፍል አስዋድ መለህ ቁንዶ በርበሬ ወይም ጨው እንጨምርበትና በአንድ ላይ ሁሉንም እናማስላቸዋለን ማለት ነው። ሁሉም በአንድ ላይ እንቀላቅልና ከዛ ከቀላቀልን በኋላ ደረደር ነው ላይ እናደርጋቸዋለን። ግን ብዙ አይደለም የሚደረገው፣ በጣም ትንሽ ነው። ከዛ እንደዛ አድርገን እንጨርስና ይሄ ሳህን እናደርግበታለን በበላዩ ላይ ልክ እንደዚህ ማለት ነው። እንደዚህ ደግሞ ይሄን ደንጋዩን ደግሞ እንጭንበታለን እና መልፈፍ እውነት ለመናገር ያደክማል። ደግሞ ሲሰራ ራሱ በቃ አሰቃይቶ ነው የሚሰራው። የእውነት በጣም ነው የሚያለፋው። ግን እንደሚያለፋው ደግሞ አንደኛና ተወዳጅ ምግብ ነው ማለት ነው። የእነሱ አንደኛቸው ምግብ የሚባለው እንትን ነው፣ መልፈፍ ነው። እና ያቆየኝ እግዚአብሔር ይመስገን። የአረቦች ስራ ምንም አይመስለኝ። በጣም እንጠቀልለው ጥቅልን አማራጭ እግዚአብሔር ይመስገን። እንደውም ዛሬ ቁጭ ድቅ እያልኩ እያለሁ ማለት ነው። ለዛ ነው እንጂ ያችሁት ቅጠሉ እንዳይመስል እዛ እንደዚች ይሄን መለጠፍ ራሱ ይቻላል። ይሄችን እንትን አድርጎ እንድቻ አድርገን ራሱችን እንደዚህ አድርጎ ራሱ መለጠፍ ይቻላል። ይገርማል ግን እውነት ለመናገር አንዳንዴ ይሄን ሁሉ ችሎታ የሰጠን እግዚአብሔር ይመስገን። ይሄታይ ደቂቃ ያቆየኝ
ያን ቢወረውሩት እራሱ እንትን አይልም፣ አይፈርስም። ጥብቅ አድርጌ ነው የምሰራው። እውነት እኮ ነው፣ አይፈርስም። ውይ ድመቶች ደግሞ ይች እኮ ነው ድመቱኛው የሚለው ይኸውላችሁ። ጅባርክ በሉ ለማስታወሻ ይቀመጣል።